የጌታችን የኢየሱስ ክርስቶስ ስም የተባረከ ይሁን። ከናንተ ጋር ደግሞ የእግዚአብሔርን ቃል እግዚአብሔርን ለመካፈል እግዚአብሔር እድሉን ስለሰጠኝ ጌታን እጅግ አድርጌ አመሰግናለሁ። ከኔ ጋር በማለዳ የእግዚአብሔርን ቃል እንካፈላለን። ማቴዎስ ወንጌልን ነው የምንካፈለው። ማቴዎስ ስለ ኢየሱስ ምን አለ ብዬ ትንሽ ነገር እንዲሁ እናገራለሁ። እግዚአብሔር ደግሞ እኔ ጥቂት አወራለሁ፣ እናንተ ደግሞ በብዙ መንገድ ለእናንተ ያብራራላችኋል። ጌታ የተመሰገነ ይሁን። ከማቴዎስ ወንጌል ምዕራፍ 12 ቁጥር 20 ላይ ማቴዎስ ወንጌል ለብቻ የሚገኝ ቃል ነው። እሷን አነብና ከዛ በኋላ ሌሎቹን እንሰማለን። ፍርድ ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤሰውን ጧፍ ክርም አያጠፋም። ሕዝብም በስሙ ተስፋ ያደርጋሉ። አሜን። ጌታ የተመሰገነ ይሁን። ሁላችሁ እንደምታውቁት የማቴዎስ ወንጌል ከአራቱ ወንጌሎች ውስጥ አንዱ ነው። ነገር ግን መጀመሪያው ላይ ያለ ነው። ማቴዎስ ማለት የእግዚአብሔር ገንዘብ እንደማለት ነው እና የእግዚአብሔር ገንዘብ ነው። ማቴዎስ ስለ ኢየሱስ በ28 ምዕራፎች ውስጥ ስለ ኢየሱስ አውርቷል። በ28 ምዕራፎች ደግሞ ስለ ኢየሱስ ሲያወራ የሚገርማችሁ ነገር ስለ ራሱ አንድ መስመር ብቻ ነው የጻፈው ማለት ነው። 1076 ቁጥር ጽፏል። ነገር ግን ስለ ራሱ ከ1076 ቁጥር ውስጥ አንድ መስመር ብቻ ነው የጻፈውና በጣም የተደነኩበት ነገር ማቴዎስ ወንጌል ማቴዎስ እንደጻፈው ራሱ ሰዎች ለማወቅ 200 ዓመት ፈጅቶባቸዋል ይባላል። ማቴዎስ ሲጽፍ ኢየሱስ ክርስቶስ በሱ ሕይወት ያደረገውን እና እንዴት እንደለወጠው እኛ እንድናይና በኢየሱስ እንድናምን ነው። ለፈላስፎች አይደለም የጻፈው። እስቲ አሜን። በጣም በኢየሱስ ከተነኩና ከተለወጡ ሰዎች ውስጥ አንዱ ነው እና አንዷ ቁጥር ማቴዎስ 9:9 ላይ ሲናገር እንደዚህ ያለ አንድ ማቴዎስ የሚባል ሰው በመቅረጫ ወንበሩ ላይ ተቀምጦ ነበረ። ኢየሱስም በዛ ሲያልፍ ና ተከተለኝ አለው። ተነስቶም ተከተለው ነው የሚለው። ምንም ከዚህ ውጪ ስለ ማቴዎስ እዚህ ውስጥ የተጻፈ የለም። ምን እያለ ነው ማቴዎስ? ስለኔ መጽፈው የለኝም፣ ስለሱ ግን ብዙ አለኝ እያለ ነው። ስለ ራሴ የማወራው ነገር የለም፣ ስለሱ ግን ብዙ አለኝ። እኔ በእውነቴ ነው የምላችሁ። አንዳንድ ሰዎች ፓስተር ሄኖክ ለምን ትንሽ መጽሐፍ አትጽፍም፣ ህይወት ታሪክ ለምን አትጽፍም ምናምን ሲሉኝ ሰማለሁ እና ይሉኛል። አንዳንዴ ልጽፍ ፈልግና 3 መስመር ይሆናል። ምንም አይነት ታሪክ የሌለኝ ሰው ነኝ ማለት ነው። ጌታ የተመሰገነ ይሁን። እንደ ማቴዎስ 1076 ቁጥር ብጽፍ ኖሮ የሞቱ አያቴን ሁሉ ላነሳ እችላለሁ። የሆነ ሰበብ እየፈለኩ ላስገባኝ። ማቴዎስ ግን አንድም ስለ ራሱ የለም። የሚገርማችሁ የኢየሱስ ክርስቶስን የአፉን ንግግርና የእጁን ታምር በቦታው ተገኝተው ካዩ ሰዎች ውስጥ አንዱ ማቴዎስ ነው። እንደውም ሁለቱ ወንጌላውያን ምንም አላዩ፣ ከሰሚ ነው። ለምሳሌ ማርቆስ ከጴጥሮስ ነው፣ ሉቃስ ደግሞ ከጳውሎስ ነው። ማቴዎስ ግን ቀጥታ የእሱን የአፍ ንግግር የእጅ ታምር ያየ ሰው ነው። አሜን ነው ወይ? እና ሲጽፍ አንድ መስመር ብቻ ነው ለሱ የሰጠው። እኔ ግርም ነው ያለኝ። 1000 ምናምን ቁጥር ጽፈ እንዴት ነው ስለ ራስ መጻፍ የማትችለው? ለምን? የኢየሱስ ፍቅር ስለጎላበት ነው። አራ አሜን። እና እንደዚህ ብሎ ይላል። የሚገርማችሁ ቁጭ ብሎ አገኘው ይላል። የት ነው? ቆንጆ ቦታ አይደለም ቁጭ ብዬ አገኘ። በጣም የጽድቅ ቦታ አይደለም፣ ቆሻሻ ቦታ ተቀምጬ። ማቴዎስ በእስራኤላውያኑ የተጠላ ሰው ነው። ለምን? ሉቃስ ወዳጁ ሉቃስ ሲጽፍ ምን ይላል? ማቴዎስ የቀደመ ስሙ ሌዋዊ ነው። አይታችሁ ከሆነ የእግዚአብሔር ሰዎች የድሮ ስማቸውን አይጠቀሙም። እግዚአብሔር ያልከበረበትን ስም ብዙ አሁን ለምሳሌ ጳውሎስ ሳኦል ነኝ እያለ አይጽፍም። ማቴዎስም ሌዊ የሚለውን ስም ብዙ አይጠቀም። አይ ዶንት ኖ ሌዊ የሌዊ ነገር ስለሆነ ነው። ሌዋዊ ነው። ብዙ ጊዜ የሚያሳልፈው ቤተ መቅደስ ውስጥ ነው። ሌዊ ምን ሊያረግ ቀራጭ እንደሆነ ያላቅም። ቀራጭ ማለት ባጭር ቃል ምን ማለት ነው ወዳጆቼ? የዚህ ዘመን ቀራጭ ባንዳ ማለት ነው። ለምሳሌ ኢትዮጵያዊ ሆኖ ለጣሊያን ሲሰራ፣ ኢትዮጵያዊ ሆኖ ለቡርኪና ፋሶ ከሰራ፣ ለኢንዶኔዥያ ከሰራ ሰውየው ምንድነው ማለት ነው? ባንዳ ነው። እንደውም ባንዳ የሚለውን ትርጉም አንድ ፕሮፌሰር ሲናገር ዩቲዩብ ላይ ሰምቼው ምን አለ? ባንዳ ማለት በትልቅ ሆድ ላይ ያለ ትንሽ ጭንቅላት ማለት ነው። ለአገሩ አይደለም። አሁን እርግጠኛው የምነግራችሁ ከገቢዎች ቢደወል አሁን ሃሌሉያ ገቢዎች ደወለልኝ ብሎ ደስ የሚለው ሰው የለም። ገቢዎች ግን ትክክለኛ እኮ ለአገራቸው ነው የሚሰሩት። ልክ አይደለው? ለአገራቸው እኮ ነው የሚሰሩት፣ ለትውልዳቸው ነው የሚሰሩት፣ ለመንግስት ነው የሚሰሩት። ያው ጉበኞችም ቢኖሩ ግን ገቢዎች ደወለ፣ ገቢ መጣ ሲባል የሚደሰት ነጋዴ ሰምቼ አላውቅም። ጸልዩልኝ ገቢ ደወለ፣ በጌታ በኢየሱስ ወጋው፣ ነቀልኩ፣ ቸቀልኩ ነው የሚለው። ልክ ነኝ አይደለም እንዴ? ማቴዎስ ደግሞ ጭራሽ ለጣሊያን ቄሳር ይሰማል፣ ሮም ላለ ንጉስ ነው የሚሰራው። ገንዘብ እየሰበሰበ ሮም ላለ። እሱ ግን ሀብታም ነው፣ እሱ ብር አለው።
ለምንድን ነው ብዬ ሳስብ ታስታውሳላችሁ መሳፍንት 17 ወር 16 ላይ አንድ ሌዋዊ በ10 ብር ኤፍሬም ሀገር ተራራ ላይ ሄዶ ተቀጥሮ ለጣዖት አገልጋይ ሆነ ይላል። ለምንድን ነው ብዬ ሳነብ ህዝቡ አስራት አይከፍልም። ሌዋዊ ደግሞ እርሻ የለውም። ሌዋዊ ደግሞ ገንዘብ የሚያገኝበት መንገድ የለውም። ርስት እግዚአብሔር ነው የተባለ ህዝብ ነው። መጥቶ ቤተ መቅደስ ውስጥ እያገለገለ ምንም የሚበላውን ሲያጣ ሰውየው ሄዶ በ10 ብር ሊያው 10 ብሩ ደግሞ በወር እንዳይመስላችሁ በአመት ሄዶ ተቀጠረ። እኔ አላቅም ማቴዎስም በምን ሪዝን እንደሆነ አላቅም ሮማውያን ጋር ሄዶ ተቀጥሮ ባንዳ ሆኖ ይሰራላቸዋል። የማቴዎስ ሐሳብ ሙሉ ዝም ብዬ ሳነብ ኢየሱስ የሚጤስን የጧፍ ክር አያጠፋም ነው። አሜን ብትሉ ደስ ይለኛል። ቆይ አንዴ እንደው በመድኃኒዓለም ስሙኝ። ፋሲካ ላይ እዚህ ቸርች አላቅም ግን አድሬ ያውቃለሁ። በርቷል እንጂ ሲበራ አይቻለሁ። ጧፍ አይደል እና የፋሲካ ቀን ጧፍ አብርታችሁ ታውቃላችሁ? ብዙ ጊዜ ምንድነው የኛ ቸርች ውስጥ ወንጌል አማኝ ውስጥ አይቻለሁ። ጧፍ ሲበራ የማይበራበትን ነው የምንለኩሰው። የጎፈሬው ጋር ሄደን እንለኩሳለን። እኔ በዛኛው ቸርችም ስለነበርኩኝ የሚለኮሰው ጸጉር በሌለው ብዙ ጎፈሬ በሌለው በኩል ነው። ይሰማል። እንዲ ታፈርጡትና ቶሎ ስትለኩቱ ሰሙና እንትኑ ስለሚገናኝ እኛ ግን ቶሎ የሚነደው የቱ ይመስለናል? ክሩ የበዛበት ስለሚመስለን ገልብጠን በዛ ጋር እንለኩሰው። አይነድም፣ ብዙ ይታገለናል ማለት ነው። አንድ ቀን ማስታወቂያ ተናገር ይለኛል። ቤቱን ጭስ በጭስ ያደርጉታል። ከእንትኑ እየለኮሱም ከማይለኮሱ እየተለኮሰ። በኦርቶዶክስ ቸርች ውስጥ ግን የነበሩ ሰዎች ያውቁታል ብዬ አስባለሁ። እና የሚጤስ የጧፍ ክር ነው እንጂ ያለው ጧፉን አላለም። ይኸውላችሁ ጧፍ የሚሆነው ከሰሙ ጋር ሲገናኝ ነው። ከሰሙ ጋር ያልተገናኘው ክሩ የጧፍ ክር ነው የሚባለው። ጧፍ አይደለም። ጧፍን አያጠፋም አይደለም የሚለው። ጧፍማ ቢሆን ቆንጆ ነው፣ የመንደድ ብቃት አለው፣ ቅባት አለው፣ ሰም አለው። ኢየሱስ ግን የመጣው ጧፉን ሳይሆን የጧፍ ክር ጭራሽ መንደድ የማይችለውን ጭስ በጭስ የሚያደርገውን ፓርት አያጠፋም። ሃሌሉያ። እሱ የመጣው ጭል የሚል ያበቃለትን ሊሞት የደረሰውን የጨለመበትን ሊያበራለት ነው። ይሄ ነው ፐርፐዙ። ኢየሱስ ወደ ምድር የመጣው እንጂ ደካማውን ሊያጠፋ እየረገጠ ሊተረኩሰው አይደለም። ኢየሱስ የሚጤስን ጧፍ አያጠፋም። ሰው ካለ አሜን ይላል። ሲጀምር እንዲህ ብሎ ጀመረ። ስለ ዳዊት ወንጌል ጀመረና እንዴት እንዳበራቸው ሊጠፉ ያሉ ታሪኮችን፣ የተሰበሩ ታሪኮችን፣ ያበቃላቸው ሰዎች እንዴት እንዳበራ ሲናገር ከራሱ ጀምሮ ነው ያለው። እኔ ተለውጭ አይደለም ኢየሱስን ያገኘሁት ወዳጆቼ። እዛው ጫት የሚቅሙበት ቦታ፣ እዛው ኃጢአት የሚሰሩበት መቀመጫ ሳይቀይሩ ኢየሱስ ተከተሉኝ አላቸው። ከዚህ ህይወቴ ጋር ይላሉ፣ ከዚህ ከማይረባ ማንነት። አዎ አንተ ሰው የምትሆነው እየተከተልከኝ ነው። ኮተት ይራገፋል፣ እስራት ይበጠሳል። ብዙ ሰዎች ግን ኢየሱስን መከተል እኔ ኢየሱስን ለመከተል ይሄ ነገር አለብኝ ካንተ ጋር መኖር አልችልም ብለው አገልግሎት ያቆማሉ፣ ከእግዚአብሔር ቤት ይሸሻሉ፣ ከእግዚአብሔር ነገር ይርቃሉ። ማቴዎስ ምንድነው የሚለው? ከነ ምናምን የተከተልኩት መጽሐፍ ከኔ ወጣ፣ ክብር ከኔ ወጣ፣ አገልግሎት ከኔ ወጣ። ወዳጆች ኢየሱስን በመሸሽ አይደለም፣ ክርስትና ፕሮሰስ ነው። በየቀኑ የእግዚአብሔር ቃል ህይወታችሁ ላይ እየፈሰሰ በየቀኑ ኢየሱስን እያያችሁ ስትሄዱ እየተለወጣችሁ ጠቃሚ ሰው ትሆናላችሁ። በአንድ ጊዜ እንደተወለደ ሽማግሌ የሆነ ሰው የለም። እንደተወለደ ከዘራ ይዞ የመጣ የለም። ጺሙን አብቅሎ ሰላም ለዚህ ቤት ይሁን ብሎ የመጣ ትልቅ ሰው የለም። በፕሮሰስ ነው። ክርስትና ዘሴም ነው። ስትከተሉት እየተለወጣችሁ ትሄዳላችሁ። እኔ የተለወጥኩት ቦታ ቀይሬ አይደለም፣ ጥሩ ሰው ሆኜ አይደለም ያገኘኝ፣ ጥሩ ሰው ሊያደርገኝ ጠራኝ። ከዛ ልቤን የነካኝን ትንሽ የተወሰኑ ነገሮችን ልንገራችሁ። ሲጀምር ምን ብሎ ይጀምራል መሰላችሁ? አብርሃም ይስሐቅን ወለደ ይላል። አሜን በሏ። እሺ ይስሐቅ ደግሞ ማንን ወለደ? እሺ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን ወንድሞቹን ወለደ፣ ይሁዳ ከትዕማር ፋሬስንና ዛራን ወለደ። እንደው በመድኃኒዓለም ጉድ ስሙ። አሁን አብርሃም ማንን ወለደ አለ? ይስሐቅን። አሁን እየነገርኳችሁ ያለች እሱ የተበላሸችን የጠፋችን ነገር እንደገና የሚያበራ አምላክ ነው። ማቴዎስ የሚለው አብርሃም ይስሐቅን ወለደ ሲል እሺ አሜን ልክ ነው ትላለ። ይስሐቅ ያዕቆብን ወለደ፣ አሜን። ከዛ ያዕቆብ ደግሞ ይሁዳንና ፐርፐዝ ይሁዳን መዘዛ ወጣና ወንድሞቹን ወለደ፣ አሜን። ይሁዳ ጋር ግን ሲደርስ ቀይር አለና ሚስትየውን አመጣት። ካልጠፋች ሴትዮ ትዕማር የምትባል አንጥቶልህ እዚህ ውስጥ ዶል አረግ። ማነች ትዕማር እንድትል ያደርጋል። ሳራን ሳይጠቅስ ትዬ ሳራን የመሰሉ እናት ሳይጠቅስ ርብቃን ሳይጠቅስ እነዚህ ቅዱስ እናቶች ሳያነሳ
ጭራሽ የተጠላች በእስራኤል ታሪኳ የማይነሳ ሴትዮ አንጥቶ እዚህ ውስጥ ክትት ማን ትባላለች? ትዕማር። ስለ ትዕማር ትንሽ ልንገራቸው እንደው በመድኃኒዓለም በደንብ ስሙኝ። ትዕማር ከባሎቿ አባት ነው ልጅ የወለደችው። ጉድ በል እንግዲህ ከባሎቿ አባት የወለደች ሴትዮ አንጥቶ እዚህ ውስጥ ጻፈ። ማቴዎስ ለነገር ነው። ለምን? አይሁዳውያኖቹ ስለሆነ የሚያነቡት ኢየሱስ እኮ የመጣው ለምርጦቹ አይደለም፣ ለነ አብርሃም ለነ ርብቃ ለነ ሳራ ብቻ አይደለም። እንደ ትዕማር ያሉትንም ጉባኤ አይደለም የከተታቸው፣ ዘር ነው ያረጋቸው። አየ ታሪካቸው ሊጠፋ የነበሩትን እንደገና ለኮሳቸው። ስለዚህ አበቃ አትበል፣ የኔ ነገር ተበላሸ አትበል። እሱ የሚጤሰውን ጧፍ እንደገና ያበረዋል። አገልግዬ ተጣልኩ አትበል፣ የኔ ነገር አበቃ አትበል። ይሄው እዚህ ጋር የተሰበረ ታሪክ እያመጣ ጉባኤ ከተተ እንዳይመስል ዘር አድርጓቸዋል። አንተንም ልጅ አድርጎሃል። ሲንገል እስቲ አሜን። እንደዛ ነው የሚለው። ከዛ ትዕማር፣ ስለ ትዕማር ወደ ኋላ እጄ ሳነብላችሁ እንደው ስሙኝ። ትዕማር ከጋሼ ይሁዳ ቤት አንድ ሰው አገባች፣ ሞተ። ሁለተኛ ደገመች፣ ሞተ። ለሶስተኛው ስታፈጥ የለም አሉ ሰውየው። እኔ አላቅም፣ በዛ ጊዜ እዛው ቤት ነው የሚገባው መሰለኝ። አይ አሁን ሶስተኛው ልጅ አልደረሰልሽም አሏት። ሴትዮዋ ሄደችና ተስፋ ስቆርጥ ሶስተኛው ልጅ እንደማይድሩላት ስታቅ እቤቷ ገባችና የመበለት ልብስ ለበሰች ይላል። ያኔ እንግዲህ የመበለት ልብስ አለ ማለት ነው። ከዚህ በኋላ አላገባም፣ ከዚህ በኋላ አበቃ የኔ ነገር ብላ አግብታ፣ አስቡ፣ እናት አባቷ ቤት ተመለሰች። ነገሩ አበቃ ማለት ነው። ስትኖር ጋሽ ይሁዳ ደግሞ ሚስት ሞቶባቸዋል። የባሎቹም እናት ሞተዋል። አንድ ቀን በጎች ይሸልታል የሚባል ስትሰማ ምን ታደርግላቸዋለች? የሴተኛ ዳሪ ልብስ ትለብስና የሆነ ቦታ ጋሼ ይሁዳ ወደሚሄዱበት አቅጣጫ ትቆማለች። ጋሼ ይሁዳ ሀገር ሰላም ነው ብሎ ሲመጡ ትዕማርን አየሁ። ደህና ነሽ እንደምነሽ ብቻ ተጀመረ ንግግር። ከዛ በኋላ ሲነጋገሩ ከሷ ጋር ለመሆን አንድ የፍየል ሙኩት ጠየቀቻቸው። መቼም ፍየል ሙኩት ይዞ አይዞሩ ሰውየው፣ ኤቲኤም ካርድ አይደለም፣ ግልጽ ነው አይደለም እንዴ? ወይ ካሽ አይደል ይዞ አይዞሩ። ስለዚህ የለም ምንም የለም። ስለዚህ እንዲህ ቃል ገቡላት፣ ነገ ፍየሉን ልካለሁ፣ ዛሬ ካንቺ ጋሉና ነገ ፍየሉን ልካለሁ ሲል፣ አይ በምን አምኖታለሁ ስትል፣ ይሄው አምባሬ፣ ይሄው ዱላዬ፣ ይሄው ቀለበቴ ብለው ሁሉንም ማስያዣ ሰጡልህና ሆነ ማለት ነው። ሰውየው እቤት ገብተው ተጨንቀዋል። ይሄ ጉድ ሰፈር እንዳይሰማ የተከበሩ ሰውዬ ናቸው። መድኃኒዓለም ያሳያችሁ። አንቱ የሚባሉ ሰውዬ ነው። ይሄ ጉድ ከወጣ ሰውየው ከድርም ከሰፈርም ከማህበረሰብም ጉርደታቸውን ሊጠጡ ነው። አሁን ምን አደረጉ? አንድ ታማኝ ባሪያ ያላቸው የድሮ ከበርቴዎች ታውቃላችሁ መቼም ከበርቴ የሆኑ ሰዎች ይኖራቸዋል። እንደዚህ የሆነ ታማኝ ሎሌ ምናምን ና አሉ። ይኸው እዛ ላይ ሰፈር ሂድና ከአንድ ሴተኛ ዳሪ ጋር በቀደም እንደዚህ አይነት ችግር ውስጥ ገብቻለሁ፣ ይሄን ፍየል ቃል ገብቻ፣ ይሄን ፍየል ስጣትና አምባሬን ወርቄን ካላስመለክ ሴትዮዋ ሰፈር ለሰፈር እየዞረች ከዚህ ሰውዬ ጋር ነው የተኛሁት ብላ ስሜ ይጠፋል። ስለዚህ ፍየሏን ስጥልኝና ወፍራሙ ፍየል ቀለበቴን ይዘና አሉት። ሰውየው ፍየሉን ይዞ ሰፈር ለሰፈር ሴተኛ ዳሪ ያለች እዚህ ሰፈር የለችም። ሴተኛ ዳሪ እትዬ አምሳሉ፣ ኧረ እባክህ እኛ ተወልደን ያረጅንበት ሰፈር ነው፣ ሴተኛ ዳሪ እዚህ ሰፈር የለም። ጋሼ እንትና የለም። ሲዞር ከጠዋት ይጀምራል፣ ሴተኛ ዳሪ የሚባል የለም። ፍየሉን ይዞ ያረገ ተመልሶ መጣ። ጋሽ ይሁዳ አለ፣ አቤት። ፍየሉ ይሄው እንዴት ሴተኛ ዳሪ የሚባል እዛ ሰፈር ኖሮ አያውቅም። ጻድቅ ሰፈር ነው። እርሶ ከየት እንዳመጣው አላውቅም። ሰውየው ምን ቢል ጥሩ ነው ጋሽ ይሁዳ? ስብሐት ለኪ ያሉ። ስብሐት ለኪ ከሴጣን ጋር ነው እንደተኛውት? እሺ በቃ የሆነ አጋንንት በቃ ከዛ ቀን ጀምሮ እርግጠኛው የምነግራችሁ ሰውየው ሰላም የለውም። ከማጋን የተኛውት ሴተኛ ዳሪ ከሌለ እንዴት ነው እንደዚህ አይነት ነገር የተፈጠረው እያሉ ሲጨነቁ ትዕማር ሴተኛ ዳሪ ልብስ ለብሳ ነው። ወዲያው ከሳቸው ጋር ደግሞ ሁኔታው ካለቀ በኋላ ምንድነው የሆነችው? የመበለቷን ለብሳ ኖርማል ሆና ቁጭ አለች። ያኔ እንግዲህ የሴተኛ ዳሪና የመበለት ልብስ ይባላል። እንዳሁኑ አልተቀላቀለም። አሁን አይታወቅም እኔ የትኛው እንደሆነ የለም አይደል? አሁን ያኔ ግን አለ ማለት ነው። እዚህ ክሊር እንግሊዘኛ አለመዳችሁም እንዴ? እሺ እዚህ ክሊር ቴንክ ዩ ፎር ዩር ፓርቲሲፔሽን። አሁን ተቀላቅሏል ማለት ነው ልብሱ። ያኔ ይታወቃል። ይሄ የሴተኛ ዳሪ ነው ይሄ ምናምን ነው ይላሉ ማለት ነው። ሴትዮዋ የመበለቷ ልብስ 3 ወር ሆናት። ከጋሽ ይሁዳ ጋር ከእንትን ካሉ 3 ወር ነው። ምን ይላል ያገሬ ሰው? እህል ከሆነ ይጠፋል፣ ሽል ከሆነ ይገፋል። ቅዱሳን ገፋ ሽል ነው። ከዛ ሰው አየ ጋሽ ይሁዳ የልጆቿት ሚስት አረገዘች።
ፍርድ እሳቸው ናቸው የሚሰጡት። የልጆቿት ሚስት ያለ ፍቃድ አረገዘች፣ አትችልም ማርገዝ ያለ ጋብቻ። ስለዚህ ምን እናርጋት ሲባል ትቃጠል። ሁላችሁም ችቦ ያለው ችቦ፣ እንጨት ያለው እንጨት፣ ቤንዚል ያለው ቤንዚል እና ሁላችንም ሆ ብሎ ሰፈርተኛው ትዕማርን ለማቃጠል የት ነው የምትሄዱ? ትዕማር ትቃጠል ተብሏል። የት ነው የምትሄዱ? ቤንዚል ያዝ፣ ጋዝ ያዝ እየተባለ ልጅቷን ለማንደድ ይሄዱልሃል። በር ላይ ደረሱ። ኳኳ ትዕማር ያለ ፍቃድ ያረገዘች ሴት ወደ ውጭ ትውጣ፣ ልትቃጠል ነው። እሺ መጣች፣ ብቅ አለች። ምንድነው? ትቃጠያለሽ ነው ውጭ የተባለች። ሰው ሁሉ ያ ሁሉ የሚወዳት የሚመስል ሰው ችቦ ይዞል መጥቷል። ያ ሁሉ ሰው እሷን ለማቃጠል ዝግጁ ነው። ፈርዶባታል። እሳት ነው የሷ ፍርድ፣ እሳት ነው የሷ ዴስቲኒ። ታሪኳ እዛ ጋር ላይ ቆመ። መሀል ላይ ብቅ አለችና እኔ እኮ ያረገዝኩት ከባለ እዚህ ነው አለችልና ቀለበቱን በትሩን ምናምን ስታይ ሰውየው ምን አሉ? በስመ አብ ወወልድ ወመንፈስ ቅዱስ የኔው ጉድ ነው። ቅዱሳን ወደ ቤት የኔው ጉድ ነው ይሄ ነገር ወደ ነው። ህዝቡ ሁሉ ማቴዎስ ምን እንዳለ ታውቃለህ? ሳራን ሳይጠቅስ ርብቃን ሳይጠቅስ ቅዱሳኑን ሳይጠቅስ አመጣና እሳት የሚገባትን ሴት አንጥቶ እዚህ ውስጥ ከተተ። ምን እያለ መሰላችሁ? እናንተም እንዲሁ ናችሁ። መጨረሻችሁ እሳት ነበር። ፍርዳችሁ እንደዛ ነበር። ሰው ሁሉ የፈረደባችሁ ውጤታችሁ ዴስቲኒያችሁ ሞት ነበር። ኢየሱስ ግን መጣና ቀላቀላቸው። እሱ የሚጤስን ጧፍ አጠፋም። እነዚህን የሚመርጥ ሰው የለም። መጨረሻቸው ማምሩ ሴቶችን ወሰደና የዘር ግንድ ኢየሱስ ስም ዝርዝር ውስጥ ሲገባ አንድ ይሁዳዊ ሲያነብ ጭራሽ ሴትን አይወዱም፣ ጭራሽ ኃጢአተኛ፣ ጭራሽ ደግሞ ከኃጢአትም ከባሎቿ አባት ያረገዘች እሷን ወሰደና የመጥፋት ያለበትን ታሪኳ መደርመስ ያለበትን መጻፍ የሌለበትን ወሰደና አበራ። እንደገና ወደ ሳይሆን በግድ አሁን ስታነብ ትዕማር ትላለህ። እሱ እንዲህ ነው የሚጤስን ጧፍ አያጠፋም። ወዳጆቼ ታሪካችሁ በመጥፎ ሊደመደም ያለ የመሰላችሁ ሰዎች እሱን ስትጠሩት እንደገና ይለኩሳል፣ እንደገና ያበራል፣ እንደገና ይሰራባችኋል። ኢዝ አሜዚንግ። ኢየሱስ ይገርማል። ከዛም ማቴዎስ ምን እንዳለ ታውቃላችሁ? የዛኑ ቀን ና ተከተል። እንደው ስሙኝ በእናታችሁ፣ ጴጥሮስ እኮ ኢየሱስን ቢከተል ምንም አይደንቀኝም። ለምን በለኝ፣ አሳ ባሳ ሲያረግ ትደነግጣለህ እኮ። መረብህ አልይዝ ብሎ አሳ ባሳ ሲያረግ ምን ታረጋለህ? ይሄ ያሳ ጌታ ብለህ ከኋላ ነው የምትሄዱ። አሳ ባሳ ያረገኝ ብለህ ትዘምራለህ። አሳ ባሳ ሆነናል፣ በረከትን በስቶልናል እላለሁ። ማቴዎስን እኮ ሲጠራው ምንም አላረገለትም። አየው። ምን ማለት መሰላችሁ? ቆሻሻ ወንበር ላይ ቁጭ ብሎ ኃጢአት ላይ ቁጭ ብሎ ፍርድ የሚገባው ወንበር ላይ ቁጭ ብሎ አየኝ ነው የሚለው። አይሁዳዊ እንደዛ አይቶት አያውቅም። ይሄ ባንዳ ይገላምጧል። አንድ ቀን እንሰራልሃለን፣ ሮማውያን ያበቃ ቀን ያንተ ታሪክ ያበቃል፣ አንተ ክፉ ኃጢአተኛ ቀራጭ እያሉት ነው። ቀራጭ መጥፎ መሆኑን የምታውቁት ራሱ ማቴዎስ በወንጌሉ ሲጽፍ ቤተ ክርስቲያንን ሰውየው ካልሰማ እንደ ቀራጭ ይሁን። በሌላ አማርኛ የተቆረጠ ሰው ማለት ነው። ራሱን እኮ ነው ያለው ማቴዎስ እኮ ነው ያለው። ይሄ እንደ ቀራጭ ይሁን ምን ያህል ቢከብድ ነው። ከእግዚአብሔር የተቆረጠ ሰው ማለት ነው። እሱ የቀራጭ ወንበር ላይ ነው ቁጭ ያለው። ከእግዚአብሔር ተቆርጦ አበቃለት የተባለ ሰው ነው። ኢየሱስ በዛ ያለፈ ቀን አሳ አይደለም ያባዛለት፣ በፍቅር አይን አየው። ሰው በማያይ አይን አየው። የተለየ አይን አየው። ወዳጆቼ ምንም የወደቀ ቦታ ምንም አይነት ታሪክ የማይቀየር የሚመስል ወንበር ላይ ተቀምጣችሁ ከሆነ ዛሬ የሚያልፈው ኢየሱስ ያያችኋል። ታሪካችሁን እንደገና ይጀምራል። እንደገና ታገለግሉታላችሁ፣ እንደገና ትከተሉታላችሁ፣ እንደገና በእናንተ ይሰራል። ይሄ ነው የሚለው ማቴዎስ። እኔ እኮ የማይሆን ወንበር ላይ ቁጭ ብዬ መጣና አየኝ። እንዲህ አይነት እይታ አይሁዳዊ አይቶኛ አያውቁም። ፈሪሳውያኖቹ አይቶኛ አያውቁም። የኢየሱስ አይን የኢየሱስ እይታ ይለያል። ዛሬ የሆነ ሰው በማለዳ በእግዚአብሔር አይን ይታያል። ወንበሬ ስቦት አይደለም ያየው። እውነቴን ነው የምላችሁ፣ ስራዬ ስቦት አይደለም ያየው። እዛው ወንበር ላይ እዛው የኃጢአት ሰፈር እኔን አያኝም የምትሉ እግዚአብሔር ያያችኋል። አሳ አጥምዶ አይደለም እንደዚህ በፍቅር ያየኝ የለም። እንደዚህ አይነት የፍርድ አይን አይደለም። እሰራልሃለሁ የሚል የበቀል አይን አይደለም። አይን ውስጥ ፍቅር አየ። ተከተለኝ ሲለው እከተልህ፣ ካንተ ጋር አገለግል፣ ካንተ ጋር ኖር ብሎ ተከተለው። ሃሌሉያ። ቆይ በእናታችሁ ስም የገረመኝ የማቴዎስ ችኮላ እኮ ነው። እግዚአብሔር ይባርከው። ጠዋት ተከትሎ ሰው ማታ ድግስ ይደግሳል። መጽሐፍ ቅዱስ እንዲህ ነው የሚለው። ሼፉ ጋር ደወለ፣ እራት አዘጋጅልኝ፣ ድንኳን ይጣላል። ማታው ነው። ለምን ይለዋል?
እንግዳ ይዤ እመጣለሁ አለ። ኢየሱስም መጋበዝ ሲምፕል እንዳይመስል በትንሹ 120 ደቀ መዝሙር ነው ያለው። ማታ እራት አዘጋጀ ሼፉ፣ ከዚህ እስከዚህ ብፌ ያደረገ። ከዛ በኋላ ማንን ይጠራል ብዬ ኮስተር ብዬ ሳነብ ምን ይላቸዋል? ሄዳችሁ በየሰፈሩ አለ አመንዝሮችን፣ ቀራጮችን፣ ኃጢአተኞችን፣ እዚህ ግቡ የማይባሉትን የማይሳሙ ሰዎችን ሰብስበ ድንኳኑን ሙለው እንዴ ሲል እነጋሽን ተነስ አትጥራ፣ እነሱ ፈሪሳይን ተነስ አትጥራ፣ ሰዱቃይ አትጥራ፣ ጻድቁንን ተው፣ ተስፋ የቆረጡ የጨለመባቸውን ሰብስብና ድንኳኑ ሙላው። ለምን? እኔን የተቀበለኝ ይቀበላቸዋል፣ እኔን ያከበረ ያከብራቸዋል። ሃሌሉያ! ወይኔ አሜን ብትሉ ሃሌሉያ! ሃሌሉያ! እውነቴን እምላችሁ ከዛ ኢየሱስ አለው እራት አለን የቤት አለው ቴንኪው ልል እፈልጋለሁ አለው። ድግስ ተደግሷል። ማ ተጠራ መሰላችሁ? አመንዝራ ይላል፣ ጋለሞቶችን ጠራ ይላል። ማን ነው እራት የሚጠራን? ከዚህ በፊት ተጠርተው አያውቁም። ክብራይቷት እኛ ቤት ድሮ ነው የምላችሁ የካርድ ወረቀት ይሄ የሚታተመው ብርቅ ነበር ድሮ። ትንሽ ሲቀር ትዝ ይለኛል እናቴ ትንሽ ሲቀር አረ ቮልስ ያላቸው ጋሽ ከበደ አልተጠሩም። ቮልስ ያላቸው በቮልሱ ያጅቡናል። ካርድ ወይኔ አለሚቱ አልተጠራችም ይባላል። አለሚቱ እንግዲህ ደሃና ምስኪን አይ እሷ በአፍ ይበቃታል፣ በአፍ ንገራት። ከዛ አለሚቱ ጋር አለሚቱ ነይ እንትና አለቀ። ለጋሽ እንትና ግን ያለቀች ካርድም ብትሆን ተስተካክሎ ሄዶ ይሰጣቸዋል። ማቴዎስ ማንን ጥሩ እንዳለ ታውቃላችሁ? ይሄ በአፍ የሚጠሩትን ክብር የሌላቸውን ካርድ የማያስፈልጋቸውን ይህች ዓለም የነቀቻቸውን ኃጢአተኛ የተባሉትን የተወገዙትን ሰብስባቸው። ከዛ ኢየሱስ ከደቀ መዛሙርቱ ጋር መጣ። እንደው በመድኃኔዓለም አንድ ጊዜ ብቻ እዚች ጋር ልውረድ ፍቀዱልኝ። ይኸው ላሳያችሁ ፈልጌ ነው። ኢየሱስ መጣ። ኃጢአተኞቹ እንደዚህ ሞልተዋል። ማቴዎስ ምን እንደሚል ታውቃላችሁ? ኃጢአተኞቹ አመንዝሮቹ ይላል። አንብቡት ማቴዎስ 9:9 ከኢየሱስና ከደቀ መዛሙርቱ ጋር በተርታ ተቀመጡ። እንደዚህ ተቀመጡ። በአንድ ቀን ከኃጢአተኝነት ጎራ መጡና ከጻድቁ ከኢየሱስ ጎን ተቀመጡ። እሱ ሲያከብርህ ፕሮሰስ የለውም። ተነጎዳ ነው የኔ የምትሆን ኖ እሱን ያመንክ ቀን ወስዶ ጎኑ ነው የሚያደርገው። እንዴ ነው የሚያከብረው ነው የሚለው። ተሻሻል አይልህም። ቆይ አይቼ ማንነት ኖ በአንድ ቀን ከኢየሱስ ጋር አራት በል። ራስ ሲምፕል እንዳይመስል አይሁዳይ ዝም ብሎ ካንተ ጋር ይበላል። ከዛ ከኢየሱስ ጋር እየበሉ ደስ ብሏቸው ምን አይነት ንጉስ ነው ሰው ይቀበላል እያሉ ተደስተው እያሉልህ ውጪ ለጭቅጭቅ ተፈጠረ። ጴጥሮስ እግዚአብሔር ይባርከው ወጥቶ መልስ ለመስጠት ይሞክራል። መምህራችሁ ከኃጢአተኞችና ከአመንዝሮች ከቀራጮች ጋር ቁጭ ብሎ ይበላል። የዛ ቀን ጻድቅ አረጉት ማለት ነው። ከዚህ በፊት እኮ ኃጢአተኛ የሚሉትን እኮ ነው። እንዴ ከኃጢአተኛ ጋር ቁጭ ብሎ ይበላል? ምን ጭቅጭቁ ሚል ጫጫታ ሲበዛ ኢየሱስ ወደ ውጭ ወጣ። ምንድነው አለ። እንዴ ከኃጢአተኛ እንዴ ከአመንዝራ እንዴ ከማይረቡ ሰዎች ጋር ቁጭ ብለ ተበላለ አሉት። ኢየሱስ እኔ መጣሁት ለበሽተኞች ነው፣ ለደካሞች ነው፣ ነገራቸው ሊጠፋል አለ፣ ሊያበቃል አለ። የዛኑ ቀን በማቴዎስ ምክንያት ኢየሱስ ቅጽል ስም ወጣለት። ምን የሚል? እሱ የአመንዝሮችና የቀራጮች ወዳጅ ነው። ይቺ ዓለም ያወገዘቻቸውን እያነሳ ይለኩሳል። እኔን አንስቶ ለኮሰኝ፣ ለዓለም እንዳበራ አረገኝ። ኢየሱስ ጋር መተሻል እህቴ፣ ያንቺ ነገር መደምደሚያው ጭስ አይደለም፣ ትለኮሻለሽ። ኢየሱስ ጋር መታል ወዳጄ፣ ያንተ ነገር ጭስ አይደለም፣ ጨልሞ አያልቅም። ኢየሱስ ብርሃን ነው። ከዛ እንደው እቺ መርቄ ልጨርስ እንዳላረዝም እንደው ልቤ ነው ደስ ያለኝ ልንገራቸው። ማቴዎስ ያለውን ጉድ እኮ ነው የምነግራቸው። ጌታ ይባርከው፣ ጌታ ይባርከው። ምቀኛ መንፈስ የተመታ ይሁን። ማቴዎስ እንደውም አላነብም። ማቴዎስ 4 እናንተ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ አለና ምን እንዳለ ታውቃላችሁ? ቆይ እንደውም ለምን አላነብም? ጌታ ይባርከኝ። ሃሌሉያ! ደስ ብሎኝ ነው እኮ የምሰብከው። ጌታ ይባርከኝ። 3 የዛብሎን ምድር፣ የንፍታሌ ምድር፣ የባህር መንገድ፣
በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ። ቅዱሳን ብርሃን አይደለም ያየው፣ ታላቅ ብርሃን። ኢየሱስ የመጣው ይሄ ጨልም ብሎባቸው ዲፕረስዶ ነው፣ ግራ ገብቷቸው እነዚህ ሰዎች በጨለማ ውስጥ እየሄዱ ነው አይልም እኮ ተቀመጡ። ይኸውላችሁ ይሄ የቤት ጨለማ አሁን ለምሳሌ በዚህ እናስወግደዋለን፣ በፍሎረሰንት በባውዛ ምናምን ታጠፈዋለን። አንዳንድ ጨለማ ግን ይሄንንም የሚደመስስ ጨለማ አለ። እሺ ይሄ በፍሎረሰንት በማሾ በፋኖስ አብረው የልብ ጨለማ በምን ታስወግዳለህ? ተስፋ ቁርጥ ጭልም ምስልበት መብራት እያለ አንተ ጨልሞባል። እነዚህ ዛብሎኖች ዘር ናቸው፣ እንደዚህ ጨልሞባቸዋል። ለምንድን ነው የጨለመባቸው ብዬ ሳስብ ዛብሎን ማለት እቺን ጉድ ስሙኝ። ዛብሎን ማለት የያዕቆብ 10ኛ ልጅ ነው። የማ ልጅ ነው? የሊያ ልጅ ነው። ሊያ ደግሞ የተጠላች ሴት ነች። ጉድ ስሙ በመድኃኒዓለም። ሊያ ባሏ እንዴት እንደጠላት ልነግራችሁ አልችልም። መጽሐፍ ቅዱስ ሊያ አይነልም ነበረችና ባሏ አይወዳትም ይላል። አይነልም ማለት አልገባኝም፣ ግን ቻይናዊ እንደማለት ነው። የቻይና አይን ማለት ነው። በቃ በቀዳዳ የሚያይ ማለት ነው። ሰውየው አይን ይወዳል መሰለኝ፣ ቦግ ያለ አይን። ራሔል ላይ ሞተ በቃ ሰውየው ማለት ነው። ለራሔል ስንት ዓመት ተገዛ? 7 ዓመት። ከዛ ሰርግ ተደረገ። ራሔል ቬሎ ለበሰች፣ ቀን ተዘመረ፣ ክብር ላንተ ይሁን፣ ሰርጉ ምናምን ተባለ። ማታ መብራት የለም እንግዲህ እንደምታውቁት ያኔ ጀነሬተር የለም፣ ጠፋ። ከዛ ሰውየው ተኛ ማለት ነው። ማገባች ሊያ። ቀን በቬሎ ለማሰች ራሔል፣ ማታ በቢጃማ ማነች? ሊያ። ሊያ ማለት የጨለማ ሴት ማለት ነው። የቀን ክብር ያላየች፣ በአባቷ የተወደደች በባሏ የተጠላች ማለት ነው። ቀን እህቷ በቬሎ፣ እሷ ደግሞ ማታ በጨለማ አስመስላ ገብታ በቃ ከአድሮ ከተነሳ ያገባኛል ብላ የገባች። ጠዋት ሲነሳ በኢየሱስ ስም አለ። ማን ነው አንቺን ያመጣው? ማን እየሮጠ ሄደ። ሼምም አልያዘው ሰውየው። ለምንድን ነው ሚስቴን የለወጥከው አለ። ድምጻቸው ተመሳሳይ ነው መሰለኝ። ለሊት ላይ አውርቷታል፣ እርግጠኛ ነኝ። ድምጻቸው ተመሳሳይ ነው፣ የትማማች ድምጽ ነው። ሄደና እንዴት 7 ዓመት የተገዘ በቃ እኛ ሀገር አለው ታላቅ እያለ ታናሽ ምን አትልም አትዳርም አለው። ባጭር አማርኛ ሊያ ማለት ይሄ ዛብሎን የሊያ ልጅ ነው። የሌሊት ሴት ነች፣ የጨለማ ሴት ነች፣ ቀን ላይ ክብር የሌላት ያልተወደደች። ከዛ በኋላ ባሏ ይገርማቸዋል፣ ከሷ ወለደ እንጂ አይወዳትም። ከማጋ ነው የሚኖረው 14 ዓመት። ቅዱሳን 14 ዓመት ለአንድ ሴት ተገዛ። 14 ዓመት ማለት በደርግ ጊዜ ምን እንደሆነ ታውቃለህ? 12 ኮምፕሊት እንዲሁም ዲፕሎም። እሷን ከሷ ጋር ለመኖር ሰውየው ዲፕሎም ሰራ። ኢት ኢዝ ዴንጀረስ ቲንግ። ምን ማለት ነው ዴንጀረስ ቲንግ? ያው በቃ ዲፕሎም ሰራ ከሷ ጋር ለመኖር። 14ኛ ዓመት ላይ ራሔልን አገባ ማለት ነው። 7 ዓመት ሳይወዳት። ከዛ ራሔል ከመጣች በኋላ ሰውየው የት ነው የሚኖረው? ራሔል ጋር። እንደዛ ነው የሚለው መጽሐፍ ቅዱስ። ከራሔል ጋር ነው የሚኖረው። ሊያን ዞር ብሎ ማለየ ሚስቱ ነች፣ አያትም፣ ግን ልጅ ያላት እሷ ነች። ከዛ አንድ ቀን ሮቤል የሚባለው ልጅዋ የሊያ እንኮ ይዞ ሮጥ ይልላል ሲል ራሔል እንኳ ያማራት አድገኛ ማማር እንኳዩን ልትበላ ስትል አየቻት። ባሌን ወሰርሽ፣ አሁን ደግሞ እንኳይ አለች። ወጣችን ስትል እንዲህ አለቻት፣ ግድ የለም እንኳዩን ልብላና ዛሬ ባሌ ካንቺ ጋር ያድራል አትላትም? እኔ የገረመኝ ባልየው በቃ ባልየው ባጭር ቃል ሂድ ስትለው መሄድ ነው ማለት እኮ ነው። ማታ በእንኳይ አከራይቻለሁ እኮ ነው ያለችው። በኢየሱስ ክርስቶስ ስም ያዕቆብ አንጀቴን ነው የበላኝ። ዘቀን አድራለሁ ብሎ ራሔል ጋር ሲመጣ ዛሬ እዚህ አታድርም አለችው። ለምን? በእንኳይ ስለተከራየው ሄደ እሺ ብሎ እዛ ላይ አድር። በቃ ድብል ብሎ ነው ሂድ ዳር ሲባል እሺ ይላል። ሄዶ ሊያ ጋር ድር ወዷት ሳይሆን አከራይተው ያደረ ቀን ቢረገዝ ጥሩ ነው። ዛብሎን አሜን ብሎ ዛብሎን ስሙ ማን ነው? መኖሪያዬ፣ ከዚህ በኋላ ባሌ ከኔ ጋር ይኖራል ስትል ስሙን ዛብሎን አለችው። በሌላ አማርኛ ቪዛዬ፣ ላይሰንሴ፣ ግሪን ካርዴ። አሁን አስቤዛ ልትጠይቅ ስትል ማንን ይዛ ነው የምትሄደው? ዛብሎንን። ዛብሎንን ካየ ያዕቆብ አይጨክንም፣ ይወደዋል። ዛብሎንን ካየ ምንም ትጠይቀው ይሰጣል። የያዕቆብ ከሊያ ጋር የመኖር ሚስጥር ማን ነው? ዛብሎን። እዚህ ቦታ አንብባቸዋል። ለካ ሴትዮዋ የጨለማ አይደለች። ትምህርት ቤት ቡሊ ሲያደርጓቸው፣ ትምህርት ቤት ሲሰድቧቸው፣ ለካ ለልጆቻችን አፍንጫ ብቻ አይደለም እናስተላልፈው፣ አይን ብቻ አይደለም እናስተላልፈው፣ ሳይኮሎጂም ነው።
አይቹ የዛብሎን ምድር ጨለማ ውስጥ ተቀመጠ። ለምን? ከናትየው ጀምሮ ያለ ጨለማ። ምን ይሏቸዋል? እናታችሁን እኮ ያዕቆብ አይወዳትም፣ እናታችሁ እኮ የተጠላች ነች ሲባሉ መጠላትን ይዘው ይሄ ማህበረሰብ ይሄ ዘር አንድ ምድር ላይ ቁጭ አለ። ጨለማ ነው። ኢየሱስ አገልግሎቱን የጀመረው ከነሱ ነው። ኢየሱስም ብርሃን ማብራት የጀመረው ከነሱ ነው። ለካ እነሱ የውስጥ ጨለማ አለባቸው፣ የሳይኮሎጂ ጨለማ አላቸው፣ የበታችነት አለባቸው፣ ዲፕረስድ ሆነዋል። ኢየሱስ መጣ። መጀመሪያ ይላል የዛብሎንን ምድር ወዳጆች በተለያየ መንገድ ወደ ታች የተጫናችሁ ጨለማ ዛሬ በኢየሱስ ይገፈፋል። ኢየሱስ ብርሃን ይሆናል። የተጠሉትን ሃሌሉያ፣ አረ ሃሌሉያ። ወደ ዛብሎን መጣ። ቀን ሲያበሽቋቸው ጨለማ ነው። ከዛ ጨለማውን መክፈፍ ስላልቻሉ ቁጭ ብለዋል። ዛብሎኖች ምን እንደሚል ታውቃላችሁ? ሲጨርስ ኢየሱስ መጣና በዛብሎን ምድር ኖረ ነው እኮ የሚለው። ይኸውላችሁ ምን እያለ ነው ማቴዎስ? ኢየሱስን ለማኖር የወለዱት ነገር የለም። ያዕቆብን ለማኖር ካንተ ይፈልጋል። ይቻለም ፍቅር መስጠት ካንተ የሆነ ነገር ስታፈልቅ። እኔ ሁሌ እላለሁ ሚስቴ እንኳን የምትወደኝ ከኔ የሚገኝ ነገር ካለ ነው። ዝም ብሎ ፍቅር የለም። ሃፒ በርዝዴ ማለት አለብህ፣ አይ ላቭ ዩ ማለት አለብህ፣ አለማምሸት አለብህ፣ አበባ ይዘህ ገብተህ ሰርፕራይዝ ማለት አለብህ። እስቲ ልደት ቀን እርሳ፣ እሳት ይነሳል። ዩ ጋች ሚ። እስቲ እንደፈለክ ሳምንት ተቀምጠና የቤተክርስቲያን ሽማግሌ ይጠራል። እዚህ ክሊር ትንሽ የምትወልደው ነገር አለ፣ ትንሽ የምትለፋው ነገር አለ። ኢየሱስ ግን አለ ካንተ ምንም አላገኝም። ጸሎት የለ፣ ቅድስና የለ፣ ብቃት የለ፣ ደካማ ሆነ ሳለ መጣና አንተ ቤት አደረ፣ በመካከላችሁ ኖረ። ማቴዎስ እኮ 1:21 ሲጨርስ ምንድነው የሚለው? አማኑኤል ምን እግዚአብሔር ከኛ ጋር። አንተ እግዚአብሔርን ካንተ ጋር እንዲኖር ጨለማህን እንዲገፍ ያበረከትከው ነገር የለም። አፍንጫህን አይቶ ወይ ኦሮሞ በኦሮሞ አልችልም ብሎ አይደለም የመጣው። ወይ ትግሬ ሀደሬ በርበሬ ብሎ አይደለም የመጣው። ኢየሱስ መጣና በጨለማ መካከል ትልቅ ብርሃን አበራ። ምን እያለ ነው? የናንተ ነገር ጨልሞ አያበቃም። የናንተ ነገር መደምደሚያው ጨለማ አይደለም። ኢየሱስ ያደረበት ቤት ሁሉ ብርሃን ይገባል። ጴንጤ ካለ አሜን ይለኛል ዛሬ። ጨለማ አትፍራ፣ እሱ ታላቅ ብርሃን ያበራልሃል። ይሄው ነው የማለዳው መልእክት። ኢየሱስ ይለኩሳል። እሱ ሊያበራ የመጣ ነው። ያበቃን ታሪክ እንደገና በብርሃን ይሞላል። እዛው ዝቅ ብሎ ነው የዛብሎንና ወርቶ እዛው ዝቅ ብሎ ነው ጴጥሮስ መረቡን እያጠበ ይለናል። ተከተለኝ አለው ይላል። በቃ እያጠበ ያለ በዛ ጋር ደግሞ እና ዮሐንስ እየሰፉ እያደሱ እያጠብክም ሆነ እያደስክ ሆነ ነገር አብቅቶ ከሆነ የጡረታ ዝግጅት ላይ ከሆንክ እኔ እንደገና ሌላ ራእይ እሰጥሃለሁ። እንደገና ያንተ ብርሃን ይበራል። ጌታ ይባርካችሁ። እንጸልይ።